ዛሬ የምንነጋገረው ስለ እንቅልፍ ነው። ሰብስክራይብ አድርጉ ብዬ አላስጨንቃችሁም። ሰብስክራይብ ማድረግ የምትፈልጉ ከሆነ ሰብስክራይብ አድርጉ። ምክንያቱም በሳምንት 2 ጊዜ ቪዲዮ ለቅላችኋለሁ ካሁን በኋላ ማለት ነው። ለዚህ ይሄን ያለው ወደ ትምህርታችን እንግባ። ዛሬ የምንነጋገረው ስለ እንቅልፍ ነው። ብዙ ሰው የሚቸገርበት ነገር እንቅልፍ ነው። እንቅልፍ ለሰውነታችንም ሆነ ለአእምሯችን ጤንነት እጅግ በጣም አስፈላጊ ከሆኑ ነገሮች መካከል አንዱ ነው። ስንት ሰዓት ነው የምተኙት የሚለውን ጥያቄ ልጠይቃችሁ። ስንት ሰዓት ነው የምተኙት? በቀን 1 ሰዓት ነው የምተኙት? 4 ሰዓት ነው የምተኙት? 5 ሰዓት ነው? 8 ሰዓት ነው? 10 ሰዓት ነው? 12 ሰዓት ነው የምተኙት? ምን ያህል ነው የምተኙት? ነገር ግን የምተኙትን ሰዓት ኮሜንት ላይ ጻፉልኝ። ነገር ግን ዋናና ትልቁ ነገር ተኝታችሁ የምትነሱበት ሰዓት ነው። ሁሌ ማታ 4 ሰዓት የምተኙ ከሆነና ጧት 12 ሰዓት ላይ የምትነሱ ከሆነ 8 ሰዓት ከመተኛት በላይ እጅግ በጣም ጠቃሚ የሆነው እሱ ነው። የበለጠ አስረዳችኋለሁ። ተከታተሉ። ከምንም ነገር በላይ የመጀመሪያ መታወቅ ያለበት ነገር የምትተኙበትና የምትነሱበት ሰዓት ሁሌም ተመሳሳይ መሆን አለበት። ይሄ ደግሞ በጣም ረጅም ሰዓት ከምትተኙት በላይ ይሄ በጣም ጠቃሚ ነው። የምትተኙት ለምሳሌ ማታ 4 ሰዓት ከሆነ ሁሌም ማታ 4 ሰዓት፣ ዛሬ ቅዳሜ ነው ዛሬ እሁድ ነው ብሎ አርፍዶ መተኛት ሳይሆን ሁሌም በተመሳሳይ ሰዓት 4 ሰዓት መተኛት። ከዛ በኋላ ጠዋት 12 ሰዓት የምትነሱ ከሆነ ጠዋት 12 ሰዓት መነሳት ሁሌ ማለት ነው። ይህንን የምታደርጉ ከሆነ እጅግ በጣም ከእንቅልፍ ጥቅም ታገኛላችሁ። እንዲሁም ደግሞ የድካም ስሜት እንዲሁም ነቅታችሁ በቃ ድክም የሚለው ስሜት እየጠፋላችሁ ይመጣል ማለት ነው። ለምን መሰላችሁ? ሰውነታችን ውስጥ ሰርካዲያን ሪትም የምንለው ውስጣዊ ሰዓት አለ። ይሄ ደግሞ ሰርካዲያን ሪትም የምንለው ነገር ምንድነው የሚያደርገው? ውስጣዊ ሰዓታችን ስለሆነ ራሳችንን የምንጠግንበት ወይም ደግሞ ሰውነታችን በራሱ የሚጠግንበት ሰዓት ነው ማለት ነው። ኢቭን ማለት ነው ይህንን ነገር ካስለመዳችሁት አላርም ራሱ አይጠበቅባችሁ። ምክንያቱም ሰርካዲያን ሪትሙ ውስጣችሁ ስላለ፣ ሰዓቱ ውስጣችሁ ስላለ ሁሌ 4 ሰዓት ተኝታችሁ ጠዋት 12 ሰዓት የምትነሱ ከሆነ ሁሌ 12 ሰዓት ላይ ያለ አላርም ትነቃላችሁ ማለት ነው። ሰርካዲያን ሪትም የሚባለውን ነገር ለማቅለል እንዴት ላስረዳችሁ መሰላችሁ? ሙዚቃ በምትሰሙበት ጊዜ ሙዚቃው ቢት ይኖረዋል አይደል? ድም 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 የሚለው ይስባችኋል ማለት ነው። ነገር ግን ሙዚቃው ምቱ ዝም ብሎ የተምታታ ከሆነ ግን ሙዚቃው አይስባችሁም ማለት ነው። ሰርካዲያን ሪትም ማለት እንደዛ ነው። ይሄ የሰውነታችሁ የውስጣዊ ሰዓታዊ ምት ነው ማለት ነው። ምት ነው ስል እንደ ልብ ምት ምናምን ማለት አይደለም፣ ግን እንደ ሙዚቃው ማለት ነው። ለዚህ ሰርካዲያን ሪትማችሁ ይሄ የእንቅልፍ ሰዓታችሁ ሁሌ ተመሳሳይ ከሆነ ጥሩ ሪትም ይኖራችኋል ማለት ነው። ጥሩ ሪትም ይኖራችኋል ማለት በሙዚቃው ከሆነ በአካላዊ በጤንነታዊ ደግሞ ጤንነታችሁ የበለጠ የተጠበቀ ጤንነታችሁ የበለጠ ጥሩ የሆነ ይሆናል ማለት ነው። አስተሳሰባችሁም የሰፋ ይሆናል ስል ጥርት ያለ ይሆናል ማለት ነው። ምክንያቱም ድካም የተጫጫናችሁ አትሆኑም ማለት ነው። ሌላ ደግሞ ትልቁ የእንቅልፍ ጠር ምንድነው? ስልካችሁ ነው። ስልካችሁ ከፍተኛ የሆነ የእንቅልፋችሁ ጠላት ነው። አብዛኛው ሰው እኔንም ጨምሮ ማለት ነው ምን እናደርጋለን? ስልካችንን ይዘን አልጋ ላይ እንወጣለን ማለት ነው። ከዛ በኋላ 10 ደቂቃ ብቻ እንመለከታለን ብለን 4 ሰዓት የጀመርን ከሌሊቱ 8 ሰዓት ሆኗል እንቅልፋችንን ሳንተኛ ማለት ነው። ለዚህ እንቅልፋችንን ከሚያስተጓጉሉ ነገሮችና ትልቁ በቃ ዋነኛው ነገር በአሁኑ በዚህ በቴክኖሎጂ ዘመን ምንድነው? ስልካችን ነው ማለት ነው። ለዚህ በተቻላችሁ መጠን ስልካችሁን አጠገባችሁ መሆን የለበትም። ቢያንስ ማለት ነው ለመተኛት ስታስቡ 1 ሰዓት ወይም ደግሞ 2 ሰዓት በፊት ስልካችሁን ከአካባቢያችሁ ማስወገድ አለባችሁ። ቻው የምትሉትን ሰው ቻው ብላችሁ የምትደውሉትን ሰው ደውላችሁ መጨረስ አለባችሁ። ከዛ በኋላ ወይ መጽሐፍ ማንበብ ሊሆን ይችላል፣ ወይ ለእንቅልፍ መዘጋጀት ሊሆን ይችላል፣ ወይ ክፍላችሁን ማስተካከል ሊሆን ይችላል። እነዚህን ነገሮች በምታደርጉበት ጊዜ ሰውነታችሁ ለእንቅልፍ እየተዘጋጀ ይመጣል ማለት ነው። ስለዚህ ረጅም ሰዓት ስልክ ላይ ግን ቁጭ ብላችሁ የምታሳልፉ ከሆነ ሰዓቱ ይዛባል። ከዛ በኋላ ደግሞ አይናችሁ ብሉ ላይት ለረጅም ሰዓት አይናችሁ ብሉ ላይቱ ላይ አፍጥጦ ስለሚቆይ የእንቅልፍ ፍላጎታችሁ ይቀንሳል። ስክሮል ስታደርጉ ነገሮች እንዳለ ይበለሻሻሉ ማለት ነው። ስለዚህ በፍጹም በእንቅልፍ ሰዓት ስልክ አያስፈልግም። ሌላ ነገር ደግሞ በጣም የምመክራችሁ ነገር ምንድነው? ጠዋት ለመነሳት የምትፈልጉ ከሆነ ስልካችሁን ራቅ አድርጋችሁ አስቀምጡት። ስልካችሁ ራስጌ ጋር ከሆነ እንደነቃችሁም ስልካችሁን ነው መጠቀም የምትጀምሩት። ሩቅ ቦታ ግን ከሆነ ተነስታችሁ ስልካችሁን ለማምጣት ስትሉ እግረ መንገዳችሁን የቀን ውሏችሁን ትጀምራላችሁ ማለት ነው። ስለዚህ ይህንን ነገር ከልባችሁ ውሰዱት። ሌላ ደግሞ እንቅልፍን ከሚረብሹ ነገሮች አንዱና ዋነኛው ነገር መካከል ምንድነው? ቡና ነው።
ቡና እንዴት የሚለውን ነገር አስረዳችኋለሁ። በተለይ ደግሞ ቡና ከሰዓት ላይ የምትጠጡ ሰዎች፣ ቡና ረፈድ አድርጋችሁ ወደ እንቅልፍ ሰዓት የምትጠጡ ሰዎች እንቅልፋችሁ ይዛባል በእርግጠኝነት ማለት ነው። ምክንያቱም ቡና አነቃቂ ካፊን በውስጡ አለ። ቡና ብቻ አይደለም ካፊን ያለው ማለት ነው። ነገር ግን የተለያዩ ኮካኮላ ሊሆን ይችላል፣ የተለያዩ መጠጦች በውስጣቸው ካፊን ያላቸው ከሆኑ አነቃቂ ስለሆኑ ቡናን ጨምሮ ማለት ነው አነቃቂ ስለሆኑ እንቅልፋችሁን እንዳትተኙ ሊበጠብጣችሁ ይችላል። ለምሳሌ እንቅልፍ እምቢ የሚላችሁ ከሆነ ቡና ስንት ሰዓት ጠጣሁኝ ወይ ደግሞ ኮካ ስንት ሰዓት ጠጣሁኝ ወይም ደግሞ ካፊን ያለው ነገር ስንት ሰዓት ጠጣሁኝ የሚለውን ነገር ረጋ ብላችሁ አስባችሁ በተቻላችሁ መጠን ወደ ጠዋት አካባቢ ብታደርጉት እንቅልፍ በማተኙበት ሰዓት ማለት ነው። ከሰዓት ደግሞ ለመነቃቃት ከፈለጋችሁ የተወሰነ ወክ ማድረግ ወይ ሻወር መውሰድ ወይ ፊታችሁን መታጠብ የመሳሰሉት ነገር ይሻላሉ እንጂ ካፊን ያላቸውን ነገሮች በፍጹም ባትጠቀሙ ይመረጣል ማለት ነው። ምክንያቱም ቀን ከምትነቁት ማታ በምተኙት እንቅልፍ ነው ማለት ነው። ለዚህ ቀን አዋዋላችሁ ካስተካከላችሁ ማታ የምተኙት እንቅልፍ ጥሩ ይሆናል። ከዛ በኋላ ምን ይከሰታል? ማታ የተኛችሁት እንቅልፍ ደግሞ ጥሩ ከሆነ ቀን አዋዋላችሁ ጥሩ ይሆናል ማለት ነው። ለዚህ ቡና የምትጠጡበትን ሰዓት በደንብ አድርጋችሁ አጣሩ፣ ከሰዓት አትጠጡ። ሌላው ደግሞ ክፍላችሁን መተኛ ብቻ አድርጉት። ብዙ ሰው ክፍሉን ፊልም መመልከቻ፣ ለዚህ ሲኒማ፣ ማጥኛ፣ ላይብረሪ ወይም ደግሞ መዝናኛም ያደርገዋል። ነገር ግን ክፍላችሁ መተኛ ብቻ ነው መሆን ያለበት። በተለይ ደግሞ አልጋችሁ ማለት ነው። አልጋችሁ ላይ የምታጠኑ ከሆነ፣ አልጋችሁ ላይ ፊልም የምትመለከቱ ከሆነ፣ አልጋችሁ ላይ የምትዝናኑ ከሆነ ማለት ነው እንቅልፍ ሰዓት ሲመጣ ሰውነታችሁ ምን ማድረግ እንዳለበት አያውቅም። ለዚህ አልጋችሁ መተኛና መተኛ ብቻ ነው መሆን ያለበት፣ እንቅልፍ መተኛ። ሌላው ነገር ደግሞ ክፍላችሁ ለእንቅልፍ የሚጋብዝ መሆን አለበት። ማታ ማታ ላይ ማለት ነው ትንሽ ጨለም ያለ፣ ቦግ ያለ ብርሃን አይደለም መሆን ያለበት፣ ትንሽ ጨለም ያለ። እንዲሁም ደግሞ በምትተኙበት ሰዓት፣ እንቅልፍ በሚወስዳችሁ ሰዓት ኮምፕሊትሊ ጨለማ መሆን አለበት ክፍላችሁ። ወይም ደግሞ ቀይ መብራት ባይሆን ይመከራል። ነገር ግን ግዴታ መብራት ካለበት ቀይ መብራት ብታደርጉ ይመከራል ማለት ነው። ነገር ግን ኮምፕሊትሊ ጨለማ አድርጋችሁ ክፍላችሁን አጨልማችሁ መተኛት አለባችሁ። ይሄ ደግሞ ለምን መሰላችሁ? ሜላቶኒን የምንለው ነገር እጅግ በጣም ለሰውነታችን አስፈላጊ የሆነ ሆርሞን የሚመነጭበት ሰዓት ነው ማለት ነው። ስለዚህ ሜላቶኒን ደግሞ ለመመንጨት ጨለማ ውስጥ መተኛት አለባችሁ ማለት ነው። ቀጣይ ደግሞ ቀን መተኛት ነው። በተለይ ማታ እንቅልፍ አልወስድም የሚላችሁ ሰዎች ቀን የምተኙ ከሆነ ምክንያቱ ቀን መተኛታችሁ ነው ማለት ነው። ለዚህ ቀን ናፕ የምታደርጉ ሰዎች፣ ቀን የተወሰነ ሰዓት ልተኛ ብላችሁ ከ30 ደቂቃ በላይ የምትተኙ ሰዎች፣ በተለይ ደግሞ 30 ደቂቃ አክሴፕተብል ሊሆን ይችላል። ከ1 ሰዓት ተኩል በላይ የምተኙ ሰዎች ማታ እንቅልፋችሁ ይበጠበጣል። ለምን መሰላችሁ? REM የምንለው የእንቅልፍ ሳይክል አለ። 3 አይነት የእንቅልፍ ስቴጆች አሉ። ለዚህ REM የምንለው ወይም ደግሞ ፉል የእንቅልፍ ሳይክል የምንለው 1 ሰዓት ተኩል ወይም ደግሞ 90 ደቂቃ ነው ማለት ነው የአብዛኛው ሰው። ለዚህ ቀን 1 ሰዓት ተኩል በላይ ከተኛችሁ ሳይክሉን ጨርሳችኋል ማለት ነው። ለዚህ ሰውነታችሁ እንቅልፍ አያስፈልገኝም ብሎ ነው የሚያስበው። ለዚህ በፍጹም ቀን ላይ ሙሉ እንቅልፍ መተኛት የለባችሁ። ፓወር ናፕ 20 ደቂቃ 30 ደቂቃ ችግር የለውም። ነገር ግን ረጅም ሰዓት የምተኙ ሰዎች ማታ እንቅልፋችሁ የሚበጠበጠው በዛ ምክንያት ነው ማለት ነው። ሌላ ደግሞ የሚጠቅም ነገር ለማታ እንቅልፍ ስፖርት መስራት ነው። ስፖርት በምትሰሩበት ጊዜ አንደኛ ሰውነታችሁ ይደክማል። ሁለተኛ ነገር ደግሞ ሰውነታችሁ ራሱን ሪፔር ማድረግ ስለሚፈልግ ያው እንቅልፍ መተኛታችሁ አይቀርም ማለት ነው። ለዚህ እንቅስቃሴ ማድረግ ለጤንነት ብቻ ሳይሆን ለራሳችሁ ወይም ደግሞ ለራስን ከመንከባከብ ነገር አንዱ ነው፣ ከምንከባከብበት መንገድ ማለት ነው። ለዚህ ስፖርት መስራት ጥሩ እንቅልፍ እንድተኙ ያደርጋል፣ ጥሩ አቋም እንዲኖራችሁ ያደርጋል፣ ጥሩ የጭንቅላት አስተሳሰብ እንዲኖራችሁ ያደርጋል፣ ጥሩ እንቅልፍ እንድተኙ ያደርጋል ማለት ነው። ለዚህ ዛሬ የተነጋገርነው ስለ እንቅልፍ ነው። ይሄ መረጃ ይጠቅማችኋል ብዬ አስባለሁ። እንደነገርኳችሁ መጀመሪያ ላይ ከፈለጋችሁ ሰብስክራይብ አድርጉ። በተከታታይ የተለያዩ በሳምንት 2 የተለያዩ ጠቃሚና አስተማሪ የሆኑ የሕክምና ቪዲዮዎች እለቅላችኋለሁ። አመሰግናለሁ። ዶክተር ሶፎንያስ ኤርሚያስ ነኝ።